የኤርትራ መገንጠል የኢትዮጵያ ህዝብ አሻራውን አስቀምጧል። የኢትዮጵያ ፓርላማ አሻራ አላስቀመጥንም። የግለሰቦች ወይም መሪዎች ፍላጎት ነበር በጊዜው። በኋላ እንደውም ውጤቱን እንኳን ባደጋ ቢያወት ያን ጊዜ ግን የተሰራው ስራ በማን አማካይነት ነው? በግብጾች አማካይነት ነበረ። የግብጾች አማካይነት የውጭ ጉዳይ ሚኒስቴር ደይታ የነበረ በኋላ የተባበሩት ሚኒስቴር የተባበሩት የተባበሩት መንግስታት ዋና ጸሐፊ ሆኖ ለ4 ዓመት አገልግሏል። እሱ ቡጥሮስ ጋሊ ይባላል። ግብጻዊ ነበር። ቡጥሮስ ጋሊ ቦርሳውን ይዞ በገልፍ አካባቢ እየዞረ እባካችሁ ከጅቡቲ እስከ ሱዳን ያለውን ክፍት በምዕራብ ቀይ ባህር በኩል አዲስ የምትወለድ 23ኛ የአረብ ሊግ አባል የምትሆን ኤርትራ የምትባል አገር መመስረት አለብን ብሎ ነው ጠየቀው። በቢሊዮን የሚቆጠር ዶላር ነው ያፈሰሱት እዛ ላይ። ለምን? ኢትዮጵያን ከቀይ ባህር የማባረር ሁኔታ ቀይ ባህር መቶ አረባዊ እንዲሆን የሚለው ነው ጥረት አድርጎ የሱ ጉዞ ነበር ለኤርትራ መገንጠል ትልቅ ሚና የተጫወተው። ግን አልተሳካላቸውም። ኢሳያስ አፈወርቂ የመጀመሪያ ነፃነቷን በ91 ባወጀች ሰዓት ላይ የአረብ ሊግ አባል መሆን ቀርቶ አረበኛ ቋንቋን የተዋጋበት ቀን ጊዜ ነበር ማለት እንችላለን። የመጀመሪያ ጉዞውን ያደርገው ወደ እስራኤል ነበር። ያ ሁሉ የከሰሩበት የደከሙበት ባዶ ሜዳ ላይ ቀረ። ከዛ ቀጥሎ በሱዳን ላይ፣ በየመን ላይ፣ በኢትዮጵያ ላይ፣ በጅቡቲ ላይ ጦርነት ከፈተ። ሰማክ እንደፈለጉ ሳይሆንላቸው ቀርቶ ይሄ እንግዲህ የፈጣሪ ኃይል ነው ማለት እንችላለን። ስለዚህ የግብጾች ሴራና ደባ አሁን የሚሳካ አይደለም። ከዛ ቀጥሎ አሁን ሶማሌላንድ ላይ ያደረግናትን ስምምነት እንደው በፈጠረ ጌታ ሶማሌ የትኛውን አረብ ቋንቋ ተናጋሪ በዚያድ በሪ ጀምሮ ባስተርጓሚ ነበር የሚናገሩት በስብሰባው ላይ ሲሳተፉ። ሌላው ደግሞ የወደብ ጉዳይ ለምሳሌ በዓለማችን ወደ 800 የሚሆኑ ወደቦች አሉ። እኛ በብቸኝነት ተጠቃሚ በምጽዋም ይሁን በምጽዋ ካወቁ የኤርትራ መሪዎች ለኛ ነበር አከራይተው መጠቀም የሚጠቀሙት ስራ አጥነትና ድህነትን ለመቅረፍ። ግን አልሆነም። ሌላ ሀገር መጥቶ አይጠቀምበትም። ስለዚህ ያንን እንኳን በመንቀሳቀስ ያ ሁሉ ጩኸት እሺ አንድ አንቀጽ አወጡልኝ። የአረብ ዲፌንስ የአረብ ሊግ ዲፌንስ መከላከል ያስገድደናል አሉ። የኔ ጌታ እዚህ ጎረቤት ፈለስጢሞች እየታረዱ በመቶ ሺህ የሚሆኑ በረሃብ እያለቁ በጠረፍ ዘውረፋን ወደብህን ዘግተህ ምግብ ከልክለህ ከውጭ እንኳን እርዳታ እንዳይገባ ከልክለህ ለወንድሞችህ ያልሆንክ ለኢትዮጵያ እንድትሆናል። ይሄ ወቀሳ ያቀረበባቸው ነው። ዘማ ኢትዮጵያ ላይ ሞክራል፣ እዛ ጎረቤታቸው ይተረዳል። ስለዚህ ግብጾች የኛን የገደብ ጉዳይ የስልጣን ማራዘሚያ አጀንዳ አድርገው ነው የተጠቀሙት። ለግብፃውያን ህዝብ ሆነ ለግብጽም ወይም ለአረቡ ዓለም የሚበጅ ስራ እየተሰራ ነው ወይ የሚለው ያ አነጋጋሪ ጉዳይ ነው። ዋናው ግን እኛ ጋር የገደቡ ጉዳይ አክትሟል ብያለሁ። የተቀበረ ፈንጅ ነው። በሌላ መልኩ እየመጡብን ነው። አይተኙልን። ምን ጊዜም ቢሆን በብሔር ይመጡብሃል፣ በቋንቋ ይመጡብሃል። ብዙ ጊዜ ምናልባት እኛ ያልተረዳ ነው የሰሜኑ ጦርነት እኮ ከሰሜኖቹ የመጣ እኮ ጉዳይ አይደለም። በጀርባ እሷ ነበረችበት። ሰማክ በዚህ ጦርነት ላይ ሞከረች፣ ከሸፈባት። ሰማክ አስታውሳለሁ። ሚዲያቸው በሙሉ ከፍተኛ ሽፋን ሰጠ። አሁን ደግሞ የሚገርም አንዳንድ ክስተቶች ሲመጡ ለምሳሌ አፋር ውስጥ የመሬት መንቀጥቀጥ ተከስቶ ነበረ። የተለመደ ነው። የመሬት መንቀጥቀጥ እኮ በእኛ አልጀመረም። ቱርክም ለዚሁ ተጋልጣ በሺህ የሚቆጠር ህዝብ አልቁባታል። ኢራንም ተከስቷል፣ አዘርባይጃንም ተከስቷል። እኛ ጋር አንድ ሰው እንኳን አልሞተም። የነበረው ክስተት ሰዎችን ከዛ አካባቢ አጥተናስ ወደ ሌላ ቦታ አስፈራናል። ግን ኢትዮጵያ በመሬት መንቀጥቀጥ የግድቡ ውጤት ነው ብለው ነው እብራሂም ሸርቃዊ የሚባሉ ደራሲያውያን ወይም ተመራማሪዎች ያስቀመጡልኝ። 600 ኪሎ ሜትር በፈጠረ ጌታ ከግድቡ እስከ አፋር ድረስ ሄዶ የትኛው መሬት መንቀጥቀጥ ነው ያመጣው? ስለዚህ ውሸቱንም አልቻሉበትም ራሳቸው። ከዛ አልፎ ደግሞ ሰሞኑን አንድ ወሬ ነበር ሲቀደም ፈጣሪ ከሰማይ ውሃ ልኮ ኢትዮጵያን እያጥለቀለቃት ነው የሚባል ወሬ መጣ። አዲስ አበባ ዋናዋ ከተማ የአፍሪካ ህብረትን እጠብቃለሁ የምትል በውሃ ሰመጠች ብሎ ነው እኮ ያሰሩብኝ። ለየት አካባቢ እንደሆነ አላውቅም። የሆኑ ጎርፎች አንድ አካባቢ አጥቅተው ሊሆን ይችላል። ያንን ግን አሳደጉት። ስለዚህ አሁንም አይተኙልንም። ወደፊትም
ምናልባት የግድቡም ጥያቄ ነው እኔ አሸንፎ ወጥቷል እዚህ ግድቡ አሁን ለኢትዮጵያ ህዝብ ከፍለህልኛል ገንብተኛል አሁን ግን እክሳለሁ የሚል ነው እኛ ጋር ምንድነው የሚጠበቀው ሰላም መረጋጋት ልማት ካለ ግብጾች ደግሞ ሌላ ስጋት አለ ይቺ ሀገር ከረሃብ እንድትወጣ ቅድም ያሳየው ፒክቸር ከዚሁ ጋር የተያያዘ ነው ኢትዮጵያ በፖፑሌሽንም በለጠቻቸው 135 ሚሊዮን ቀላል አይደለም በሙስሊሙ ዓለም ደግሞ ልዩ ቦታ አላት ኢትዮጵያ ልዩ ከበሬታ የትኛው ሙስሊም ሀገር ስትሄድ የነጃሽ ዜጎች የቢላል ዜጎች እስላማዊ ስደቱ ሰዎች ዜጎች የነብዩ ያከበሯት የኡነት ምድር ብለው የሰየሟት ናት በሚለው ኢንዶኔዥያ ብትሄድ አከብራል ፓኪስታን ብትሄድ አከብራል በሙስሊሙ ዓለም ልዩ ከበሬታ አለን በአፍሪካውያን ደረጃ ደግሞ ሌላ ክብር አለ ወይም በጥቁሮች በአጠቃላይ የአድዋ ውጤት ልዩ ከበሬታ ይሰጣል እኛ ለአፍሪካውያን የከፈልነው መስዋዕትነት በተባበሩት መንግስታትም ሲመሰረት በ1945 ሳን ፍራንሲስኮ ላይ አሻራችንን አስቀምጠናል የአፍሪካ ህብረት በ1963 ሲመሰረት አሻራችንን አስቀምጠናል አፍሪካውያን ነጭ ገዢዎች ሲጋለጡ ከዛ እንዲወጡ በማሰልጠንም ሆነ በመደጎምም ትልቅ መለና ኔልሶን ማንዴላ ትልቁ ምሳሌ ነው ለዚህ ብሎ ደግሞ በአፍሪካዊነት አገራቶች ልዩ ከበሬታ አለ ቅድም ያደረገው ጉብኝት የግብጽ ፕሬዝዳንት ሆነ ውጭ ጉዳይ ሚኒስቴር ሆነ ቦታ የለውም አፍሪካውያን ለኛ ኢትዮጵያ አፍሪካዊ ነች አፍሪካውያን ኢትዮጵያኖች ናቸው ይሄ ነው ትልቁ መግዘብ እኛ የጀርባ ጥንታችን ጠንካራ ነው ግን ምንድነው የሚፈልገው በሌላ መልኩ ይመጡና በቋንቋ ሊያጋጩ ይሞክራሉ በእምነት ሊያጋጩ ይሞክራሉ በብሔር ሊያጋጩ ይሞክራሉ